ሰላም ወድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ያልጠበቅኩት ከማልጠብቀው ሰው ነው ይህን ነገር የሰማሁትና እጅግ በጣም አስደንግጦኛልም አዛዝናኛለችም ማለት ነው። የምታደርገው ነገር ትክክል ባይሆንም ግን አዛዝናኛለች ማለት ነውና ትዝዬ አይዞሽ፣ ሌላ ምንም አይደለሽም። ምክንያቱም እኔ ያለሽበት ቦታ ነው ላንቺ እንዲያዝን ያደረገኝ እንጂ አንቺ ትክክል ነሽ ብዬው አይደለም። እና ይሄን ነገር መቋቋም እንደማትችይ አውቃለሁ ካለሽበት ሁኔታ ካለሽበት ቦታ እና በጣም ከባድ ነው አውቃለሁ። እና ሆኖም ደግሞ ጠንክሪ፣ አይዞሽ፣ ምንም ማለት አይደለም። ይሄ ቀን ያልፋልና አብርሽን ደግሞ አንድ ቀን እንደሚያወራሽ እናምናለን። እንግዲህ እንዲያወራሽ እናደርገዋለን። ይሄ ቪዲዮ አብርሽ ይደርሰዋል ብዬ አስባለሁ። አንቺ ምሳሌ ቪዲዮ እና አንቺን አውርቶሽ ሊያረጋጋሽ ይችላል ብዬ አስባለሁ። በጣም ከባድ ነው በእውነቱ፣ በጣም ከባድ ነው። እኔ ባላቅም በቃ ሰው ላይ የማየው ነገር በጣም ከባድ ነው። እና ትዝዬ ደግሞ እንዲያዝንላት ያደረገ የምመሰላችሁ ማለት ከዚህ በፊት ብዙ ፍቅር ይዞናል ብሎ የሚያለቅሱ ብዙ ሰዎች አሉ። በነገራችን ላይ ይሄ ፍቅር አይደለም። በነገራችን ላይ ቅርታ አድርጉልኝና ይሄ ወረርሽኝ የፍቅር በሽታ እንጂ ፍቅር አይደለም። ምክንያቱም አንድ ሰው ከመሬት ተነስቶ አንድ ሰውን ወድጃለሁ፣ አፍቅራለሁ፣ ራሴን ላጠፋ ነው፣ በረኪና ሊጠጣ ነው የሚል ሰው እውነት እኔ እንጃ እኔ ምንም ልለው አልችልም በነገራችን ላይ ማለት ነው። እና ብቻ በጣም ይከብዳል። እኔ በሷ አልፈርድም። እንግዲህ የተሻለ ሀገር ያሉ ሰዎች በቃ ወጣ ብለውም መሮጥም ከፈለጉ መሮጥ ይችላሉ። ማለት አንዳንዴ እኔ እንጃ ይሄ ወረርሽኝ የፍቅር በሽታ ዘንድሮ የመጣ አዲስ በሽታ ነውና ኤፊሾም አይታችሁ ከሆነ ወደ ባህር ነበር የሚያሯርጠው፣ እቃ ነበር የሚሰብረው፣ ምግብ ያስበላዋል፣ መጠጥን ያስጠጣዋል። ግን ትዝዬ እኔ እንዲያዝንላት ያደረገ ከምንም በላይ የመዳም ቤት ውስጥ ነው ያለችውና የሷ ደግሞ ለየት የሚያደርገው ነገር ሻወር ነው የሚያስወስዳት። ለየት ያደርጋል ይሄ ደግሞ ማለት ነውና ያው እንግዲህ ስልቱን ቀይሮ መጥቷል። ብቻ በጣም ከባድ ነው። እንደዚህ በዚህ በወረርሽኝ በፍቅር በሽታ የተጠቃችሁ ሰዎች ለኛም ትምህርት እንደሆነን የሆነ መልእክት ትምህርት ብታስተላልፉ መልካም ነው ብዬ ነው የማስበው። ይሄ ነገር ሳይጋባ ራሱ አይቀርም። እኔ ራሱ እየፈራሁኝ ነውና እኔ እንጃ ልጀማምረኝ ነው መሰለኝ። እኔ እንጃ አንዳንዴ በቃ ምን ልበላችሁ እኔ አላቅም፣ ግን እየፈራሁኝ ነውና እኔ እነሱ ምንም ልላችሁ አልችልም። ግን እናንተ መጀመሪያ ስጀምራችሁ ምልክቱ እንዴት እንደነበረ ለኛ ብታሳውቁን መልካም ነው። ምክንያቱም ጥንቃቄ እናደርገዋለን እና ማለት ነው። አሁን እኔ ለምሳሌ እኔ እንደራሴ ብነግራችሁ እኔ አሁን የመዳም ቤት ውስጥ ያለሁትና ይሄ አሁን እንደ ትዝዬ እንደሚያደርጋት ቢያደርገኝ ከባድ ነው። ታውቃላችሁ እንደዚህ ሻወር መግባት ማለት ውሃ ውስጥ መቀመጥ ምናምን አይመቸኝም። ብዙ ጊዜ እኔ በስራ ቢዚ ነኝና በኋላ ችግር ውስጥ ከምገባብሽ ትዝዬ ብታካፌን ከተሞክሮሽ ማለት ነውና ብዙ ሰዎች ደግሞ አሉ በዚህ በወረርሽኝ በፍቅር በሽታ ያልተጠቁ ብዙ ሰዎች ስላሉ እነሱም ታድኛለሽና ከተሞክሮሽ ብታካፌን ማለት ነው ደስ ይለኛል። እኔና መጀመሪያ አንቺ ከመጀመሩ በፊት እንዴት ነበር ያደረገሽ? ምልክቱ እንዴት ነበረ? ተመርምረሻል ወይ? እውነትም ፍቅር ነው ወይስ ይሄ ሌላ ነገር ነው? እኔ ምንም አልገባኝም። የእውነት እኔ ምንም አልገባኝም የዘንድሮ ነገር ማለት ነው። እና እንግዲህ እንጃ አብርሽ በእርግጥ ቅናት አይደለም ብለሻል እንዴ? ቅናት በይው እኮ ቅናት በይው እንዴ? እሷን ስስማት እሷን ሲያቅፋት ደስ አይለኝም ምናምን የምትይው ነገር ይሄ ቅናት ነው። ምንም እንትን አይደለም። ግን ያው ይሆን ፍቅር ነው ስለምትወጂውና ስለምትወጂው ነው። እኔ ሌላ ምንም አልልሽም። እና ሲቀጥል ደግሞ ማለት ነው ትዝዬ ማለት ይቅርታ አድርግልኝና ማለት ነው ቤታችሁ ውስጥ ክሎሮክስ የለም እንዴ? የእውነት ይሻላል እኮ በቃ አንዳንዴ በቃ እንደዚህ ከመጨናነቅ የማያገኙትን ሰው ለማያገኙት ሰው እንደዚህ ከመሆን የእውነት ይሻላል አንዳንዴ ማለት ነው። እና በቃ እሱ በአንዴ ጸጥ ነው የሚያደርገውና ክሎሮክስ የለም ወይ? እና ለነገሩ እኮ የዚህ ሀገር መዳሞችም ያው ችጋራሞች ናቸው። የእውነት አሁን እኛ ጋር ክሎሮክስ አይገዛም። ለምን እንደሆነ አላውቅም። አይገዙትም እንትን ማለት ነው በረኪና አይገዙትም። በቃ እኔ እንጃ እኔ አላደርገውም እንጂ
በቃ የሆነ ቢፈልገው ራሱ አይገኝም እኛ ጋር እና ትዝዬ ጋርም ያለ አይመስለኝም። እና ይቻላል እኮ ትዝዬ እንደዚህ ከመሰቃየት ይሻላል በቃ ከዚህ በላይ መሰቃየት ምን አለ? እንደዚህ በውሃ ሻወር እየገባች ማለት ነው። እና ግን ደግሞ ማለት ነው ማለት ያው ከተሞክሮሽ ማለት ነው አሁን ይሄ ውሃ ቀዝቃዛ ነው ወይስ የሞቀ ውሃ ነው? ማለቴን ያው ይመስለኛል እንደ መድኃኒት እየተጠቀምሽ ነው መሰለኝ። እኔ እንጃ። እኔ አዲስ በሽታ ነው በነገራችን ላይ ይሄ በሽታ አዲስ በሽታ ነው እና ብዙ ሰው በዚህ በወረርሽኝ በፍቅር በሽታ ብዙ ሰዎች የተጠቁ ሰዎች አሉ። እንግዲህ እናንተ ተሞክሯችሁን አካፍሉን። እኔ በጣም እየፈራሁኝ ነው። ይሄ ነገር ሳይተላለፍ አይቀርም። እንግዲህ መዳም ቅመሞች ደግሞ ራሳችሁን ጠብቁ ከእንደዚህ አይነት ነገር ማለት ነውና ከእንደዚህ አይነት ሰዎችም ደግሞ ራቁ። በኮሜንትም ደግሞ አትሳደቡ። ስትሳደቡም ደግሞ ይጋባል እኔ እንደሰማሁትና ማለት ነውና በስድብም ይጋባልና ብዙ ባትሳደቡ መልካም ነው ብዬ አስባለሁኝና እናንተ ደግሞ ወደኛ እንዳይስፋፋ ይሄ ነገር ክሮሮክስ ካለ ካጠገባችሁ እሱን አንዴ ጭልጥ አድርጋችሁ ጠጥታችሁ በዛው ጸጥ ማለትም ይቻላል ብዬ ነው ማለት ከምትሰቃዩ ማለት ነውና አብርሽ እርግጠኛ ነኝ ትዝዬ ላንቺ ባል ሊሆን አይችልም። ምክንያቱም ፍቅረኛ አለው የምወዳት የምትወደው ፍቅረኛ አለው ማለት ነውና ቀለበትም አድርጎላታል። ሰምተሻል አይተሻልና እሱም ነው ደግሞ አንቺም እንደዚህ ያንገበገበሽና አይዞሽ እህቴና ምንም አልልሽም። ያው እስካሁን እንግዲህ ክሊሮክስ ስላጣሽ መሰለኝና በጣም ያሳዝናል እኮ እናንተ አይገኝም። አንዳንዴ ሲፈለግ ራሱ ክሊሮክስ ቤት ውስጥ አይገኝም። ለምን እንደሆነ አላውቅም። አይገዙም። እነሱም ደግሞ ቸጋራሞች ናቸውና ብቻ ከባድ ነው። አይዞሽ ትዝዬ ማለት ይብሳል። ከባድ ነው አውቃለሁ። እና እነሱ የሚያደርጉት ድርጊት ደግሞ ከባድ ነው። ለአንቺ ይከብዳል አውቃለሁ። እና እንደዚያ ሲያቅፋት በቀደም ልብስ ገዝቶ ሰብራዝ እያረጋት ነበረ ማለት ነው። እና ይሄ ለአንቺ ጥሩ አይደለም። በቃ የባሰ ደግሞ አንቺ በቃ እንዳትሆኚ ማለት በቃ አይምሮሽ እንዳይረጋጋ እንደሚያደርግሽ አውቃለሁ። እንግዲህ ምን እላለሁ ሌላ እኔ ምንም ልልሽ አልችልም ማለት ነው። አይዞሽ ግን የክሎሮክሱን ነገር ማለት ነው ካለ ማለት ይሻላል። በቃ የእውነትን ነው የምልሽ ይሻላል እንደዚህ ከመሰቃየት የእውነት ነው የምልሽ። እሱን አንዴ ጣጥተሽ እዛው ተኝተሽ ብትቀሪ ምንም ችግር የለውም። አታገኘውም ስለሆነ ማለት ነው። አዛዝናኛለች እኮ እኔ ማለት የት ትሂድ እቺ ልጅ ያለችው የመዳም ቤት ውስጥ ነው። ወጣ ብላ እንኳን አሁን ኤፊሾ አይታችኋል በቀደምና እየሮጠ ወደ ባህር እየገባ ነበረ። ወፍራምም ስለሆነ እሱ በዛ ስፖርት እየሰራ ነው መሰለኝና አሁን ትዝዬ እንደዛ ብታደርገው የምርሻለሽ ነበረ። ትዝዬ አይዞሽ እኔ ቆንጆ አይዞሽ የምወድሽ እህቴ አይዞሽ። እሺ ያልፋል ይሄ ቀን። አብረሽም ደግሞ ታገኘዋለሽ።